ይህ የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለው ለራሴ ቃል የገባሁት ነበር። እግዚአብሔር ይመስገን ሁለቱም አልተሳካም። ተመርቄ እንደወጣሁ ልክ በ6 ወር ሽማግሌ ይላክልኛል። ከዛ ዓመት ባልሞላ ጊዜ ውስጥ ደግሞ መነጋገሪያ የሆነ ፊልም ሰርቼ ተስፋ የተጣለባት ተብዬ እሸልማለሁ። ይህ የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለው ለራሴ ቃል የገባሁት ነበር። እግዚአብሔር ይመስገን ሁለቱም አልተሳካም። በእርግጥ ጥረቴንና አቅሜን የሚያውቅ አንድ መምህሬ በተመረቅኩ በዓመቱ ደውሎልኝ ነበር። ምን ነው በሰላም ነው? እስካሁን ስክሪን ላይ አላየሁሽም ሲለኝ ጀምሮ ግራ ገብቶኝ ነበር። ላወራችሁ ወደ ፈለኩት ነጥብ ልምጣ። የተመረቅኩ ሰዓት አካባቢ አንድ ፕሮዲሰር ቀለበኝ። በሰሚ ተዋወቅንና የፈረደበት ፒያሳ ኦስሎ ካፌ ተቀጣጥረን አወራን። ምን እንደምችል ሲጠይቀኝ መጻፍና መተወን እንደምሞክር ነገርኩት። ጥሩ፣ አንድ ለሙሉ ፊልም የሚሆን ስክሪፕት ጻፊና ከዛ ራስሽን ትተውኝበታለሽ አለኝ። በስማም የተሰማኝ ደስታ ልነግራችሁ አልችልም። የዛኔ ለማን ያልደወልኩት እኔ እንጃ። አዲስ ኢነርጂ አለ አይደል? ሳምንት ሳይሞላኝ ጽፌለት ፕሪንት አድርጌ ያስጠርዤለት ሄድኩ። አንብቤ ያሳውቅሻለሁ አለኝ። ጠበቁ። በ3ኛው ቀን ደወለ። በጣም ቆንጆ ስክሪፕት ነው፣ ግን እዚህ ውስጥ አንቺን የምትመስል ካራክተር የለችም። በቃ ለአሁኑ ሌላ ሴት ተተውነውና ቀጣይ ስትጽፊ አንቺ ትሰሪበታለሽ አለኝ። ብዙ አልደበረኝም። ቢያንስ የኔ ስክሪፕት ሊሰራ እንደሆነ ገብቶኛል። ሌላ ስክሪፕት መጻፍ ጀመርኩ። ከኔ ዕድሜ ጋር ልትቀራረብ የምትችል አድርጌ ጻፍኳት። ልክ ጽፌ እንደጨረስኩ በስክሪፕትም በትወናም ልነግስ እንደሆነ አሰብኩና እንደገና ተጽናናው። ይህ አሪፍ ነው። በቃ ምን ታደርጋለሽ መሰለሽ፣ አሁን ላይ በጣም ተወዳጅ የሆነ አክተር አለ። እሱን እኔ ነኝ ፕሮዲሰሩ አበዩና በዚያ ያክል ብር ስራልኝ ብለሽ አሳምኙ። አዲስ ነኝ ምናምን በዩ አለኝ። ጭራሽ ከገሌ ጋር ልሰራ ጮቤ ረገጡ። የምር ደስ አለኝ። ለአክተሩ ደወልኩ። ቀጠረኝና ሄድኩ። የለም ትንሽ ደቂቃ ቆያለሁ ብሎኝ ስለነበር መጠበቅ ጀመርኩ። ከ3 ሰዓታት ጥበቃ በኋላ ስልኬን አነሳልኝ። በመሃል ከ10 ጊዜ በላይ ደውዬለት አላነሳም ነበር። በጣም ይቅርታ ቀረጻ ላይ ስለነበርኩ ስልኬ ሳይለንት ሆኖ ነው። አሁንም አልጨረስኩም። ምን ነበር ጉዳይሽ አለኝ። ለስራው አዲስ መሆኔንና አዲስ የጻፍኩት ስክሪፕት ስላለ እሱን እንዲሰራልኝ እንደምፈልግ ነገርኩት። እሺ አለ። ግን ዋጋውን ቀንሼ ስነግረው አልተስማማም። በጣም ለመንኩት። አንደኛ እኔ የጻፍኩት ስክሪፕት እንዲሰራ፣ ሁለተኛ ደግሞ አክቲንግም እንድሰራ ስለመፈልግ በቴክስት አልቀረኝ እየደወልኩ ለመንኩት። ይህን አለመሳካት ለፕሮዲሰሩ ነገርኩት። በቃ ገንዘብ ሲያገኝ እኔን አሳትፎ እንደሚሰራው ቃል ገባልኝና ሌላ ስክሪፕት እንድጽፍለት ጠየቀኝ። ትንሽ ደበረኝ፣ ግን እንደገና መጻፍ ጀመርኩ። እያልን በተለያዩ ምክንያቶች እኔ ያልተሳተፍኩባቸውን 5 ስክሪፕቶች ከጻፍኩለት በኋላ ነበር የነቃሁት። ይህን ያህል ጊዜ ለምን ተስፋ እንዳልቆረጥኩና ምን እንዳታለለኝ የሚረዱኝ በዚህ ሙያ ውስጥ ያሉ ሰዎች ብቻ ናቸው። የምር ለሌላው ጅልነት የሚመስለው ይገባኛል። ትንሽ ተስፋ እየሰጠ እያስቸከቸከኝ ነበር። ያ ሰዓት ማለት የዩቲዩብ ፊልም እንደ ፋሽን የመጣበት ሰዓት ስለነበር በትክክል የሚሸቀልበት ሰዓት ነው እና ተሸቀለብኝ። በእርግጥ አንድ የተስማማሁበት ነገር ነበር። እኔ በትወና ፊቴንና አቅሜን ማሳየት ስለምፈልግ ስክሪፕቶቹን በነፃ ልጻፍለት። ይሄ ዘርፍ መጀመሪያ ነፃ መገልገል ይፈልጋል። ባለፈው ምን ቃል ተገብቶላችሁ ነው እዛ ቦታ ያላችሁት ብያችሁ ነበር። ይችን ትንሽ ምሳሌ ልስጣችሁ ብዬ ነው የዘበዘብኩት። ሰዎች ፍቅረኛ፣ የሴት ጓደኛ፣ የሥራ ባልደረባ፣ አለቃ፣ ማንኛውም ሰው መጀመሪያ የምንጓጓለትንና አጥብቀን የምንፈልገውን ነገር ከኛ ያውቃል። ከዚያ ያንን እንደ ወጥ መድራቅ አድርጎ ያስቀምጡልናል። ይሄው ደርሰሻል፣ ያችን ብቻ አድርጊና እያሉ እነሱ የሚፈልጉትን ነገር ያስደርጉናል። ሰዎች ላይ ልቤን እንጂ አይምሮዬን መጠቀም ስለማልፈልግ ብቻ ብዙ መታለሎችን ቀምሻለሁ። ተስፋ እንደሚያድን ሁሉ ቀስ እያለ እያመነመነ እንደሚገድል ከተማርኩ ቆይቻለሁ።
ደጋግሞ የሚያምን ልብ ካላችሁ፣ በቀላሉ የሚወድ ልብ ካላችሁ መጠቀሚያ ትሆናላችሁ። ወንዶች አይ በዚህ ዓመትም እድገት ታገኛለህ እያለ ቃል በገባላችሁ ሰው ተታላችሁ ስንት ዓመት እንዳህያ ፈጋችሁ። ሴቶች አይ አሁን እቀየራለሁ ከዚያ የምትመኙን ሕይወት እንኖራለን እያለ ማደንዘዣ ፍቅር እየሰጠሽ ስንት ዓመት ቶክሲክ ግንኙነት ውስጥ ቆየሽ። ማስታገሻ እየሰጡ ከሚያቆያችሁ ሰዎች ራቁ። የሚገባችሁ ብዙ ፍቅር፣ ብዙ ክብር፣ ብዙ ነፃነት፣ ብዙ ጊዜ ነው። ረጅም ጊዜ በድለዋችሁ በጥቂቱ እየካሱ ስንት ጊዜ ሙሉ ፍቅር ነግሰዋችሁ እንጥፍጣፊ ፍቅር ዓመታትን ወስደውባችሁ በጥቂት ሰዓታት ከሚያማልሏችሁ ሰዎች ራቁ። መጭበርበር ይብቃ፣ ዋጋችሁ ይህ አይደለም ትለናለች ፋንታሙ። ሻሎም።